መካከለኛው ምስራቅ በተለይም ሆርሙዝ ሰርጥ ወደሚታይ ግጭት እያመራ ነው። የአሜሪካና ኢራን ኃይሎች በፍጥጫ ከከረሙ በኋላ በዚህ ሳምንት በድሮንና በጦር ጀት እስከ መቆራቆስ ደርሰዋል። ክስተቱ በፍጥነት ካልተገታም መዘዙ ከሆርሙዝ ሰርጥና ከመላው መካከለኛ ምስራቅ የተሻገረ መሆኑ ስለማይቀር ስጋቱ ይበልጥ በዓለም አቀፍ ደረጃ ከፍ ብሏል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከፋና ሚዲያ ኮርፖሬሽን ዳሰሳ ጀመረም። የዛሬው ዳሰሳችን በአሜሪካና በኢራን መካከል የተፋፋመ የመጣውን ውጥረት የተመለከተ ይሆናል። አዘጋጅና አቅራቢ ተስፋ ያለነ